صوري الناس دي نايمين حبيتها لقيتها مساجة وبتشيل مش فارقة الناس سيبها وتطلع وتطير مصدر الجبار ميسر مطر عالبيت انا مخطر اثر عالبيت رامي مكسر صادت عالبيت عندي مصدر واو واو نفسي بدي حاسس الشو ሰላም ይሁንላችሁ። ዛሬ ደግሞ ጉግል ድራይቭ እናያለን። ጉግል ድራይቭ የአንድ ጉግል ክሮም ብራውዘር አንዱ አፕሊኬሽን ነው ማለት ነው እና ጥቅሙ ምንድነው? ኦንላይን ገብተን የምንፈልጋቸውን ፋይሎች ስቶር የምናደርግበት ነው ማለት ነው። ሜቢ ሎስ ማድረግ የማንፈልጋቸው ፋይሎች ሊሆኑ ይችላሉ ወይ ደግሞ የፈለግንበት ኤሪያ ላይ ሆነን አክሰስ ማድረግ የምንፈልጋቸው ፋይሎች ሊሆኑ ይችላሉ እና ኦንላይን ያለንን ዳታ እንዴት ስቶር እናደርጋለን፣ ጉግል ድራይቫችን ላይ እንዴት ስቶር እናደርጋለን የሚለውን ነገር ለማየት እንሞክራለን ማለት ነው እና ኦንላይን ዳታ ስቶር ለማድረግ የራሳችንን ጉግል አካውንት ኦር ኢሜይል የምንለውን ነገር ያስፈልገናል። ኢሜይል እንዴት ነው የምንከፍተው የምለውን ነገር በባለፈው ለሰናችን አይተን ነበር እና ቪዲዮ አለ እሱ ላይ ማየት ትችላላችሁ እና ኦንላይን ገብተን ዳታ ስቶር ለማድረግ ኦር ጉግል ድራይቭ ላይ የፈለግነውን ፋይል ለማስቀመጥ ጉግል አካውንት ኦር ኢሜይል ግድ ነው ማለት ነው እና ኢሜይል እንዴት ነው የምንከፍተው በትክክል ቲቶሩን ሰርተን አስቀምጠናል። እሱም ማየት ትችላላችሁ እና ጉግል አካውንት ተጠቅመን ድራይቭን አክሰስ ለማድረግ ጉግል ክሮም ላይ እንገባለን። ከገባን በኋላ ጉግል ላይ እንድና ጉግል አፖችን ማግኘት አለብን። ለምሳሌ እኔ ባለፈው ኢሜይል ስከፍት ሁሉንም ስቴፕ አይተናል። የከፈትነውን ኢሜይልም ተጠቅመን አንድ ጉግል ክሮም ላይ ሳይን ኢን አርግተን ገብተናል ማለት ነው። ከገባን በኋላ እቺኛው ጉግል አፕ የምትሏን ማግኘት መቻል አለብን። እዛ ውስጥ ስንገባ ነው ጉግል ድራይቭን ማግኘት የምንችለው። በኢሜይላችን ካልገባን ግን ጉግል ክሮም ላይ ጉግል አፖችን አክሰስ ማድረግ አንችልም። ቶታሊ እቺኛው አክቲቭ አይደለችም። ሳይን ኢን አርግ ነው መለን ማለት ነውና በፈጠርነው ጉግል አካውንት ኦር በኢሜይላችን ሳይን ኢን አርግተን መግባት ይኖርብናል ማለት ነው። ከገባን በኋላ ጉግል አፕ ውስጥ እንገባና ድራይቭ እንከፍታታለን። ድራይቭን ስንከፍት ምንድነው የሚሰጠን 15 ጂቢ ፍሪ አክሰስ ይሰጠናል። ኢሜይል ስለከፈተን ኦር ጉግል አካውንት ስለከፈተን ብቻ ጉግል ካምፓኒ ምን ይሰጠናል ማለት ነው 15 ጂቢ ኦንላይን ዳታ ስቶር የምናደርግበት ቦታ ይሰጠናል ማለት ነው። ይሄ ማለት በአድሬሳችን በስልክ ቁጥራችን ኢሜይል ስንከፍት ትንሽዬ መሬት ወይ ደግሞ ትንሽዬ ቦታ ከጉግል ካምፓኒ እንገዛለን ማለት ነው። ይሄ በፍሪ ነው። ሰብስክራይበር ስንሆንና አንዳንድ ክፍያዎች ስናደርግ ግን የፈለግነውን አይል ቦታ መግዛት ኦር ጂቢ መግዛት በቴራባይት ሁሉ መግዛት እንችላለን ማለት ነው። ለጊዜው ግን በኢሜይላችን ብቻ የነሱ አባል በመሆናችን ብቻ ትንሽዬ 15 ጂቢ ፍሪ ይሰጠናል ማለት ነው። እኔ 7.5 ጂቢ ኦፍ 15 ጂቢ ዩዝ አድርጌያለሁ ተጠቅሜያለሁ። እንደምታያችሁ ብዙ ፎቶዎችን ብዙ ፋይሎችን እዚህ ጋር ስላስቀመጥኩት ወይ ጋለሪ ውስጥም ስንገባ ብዙ ፒክቸሮችን እዚህ ጋር አፕሎድ ስላደረኩት ግማሹን አይል ተጠቅሜያለሁ ማለት ነው። የተሰጠኝን ፍሪ ጂቢ የእናንተ እርግጠኛ ነኝ አዲስ ኢሜይል ክሬት ካደረጋችሁ በኋላ ሳይን ኢን ካደረጋችሁ በኋላ ጉግል ድራይቭ ውስጥ ገብታችሁ ስታዩት 15ቱም ፍሪ ነው የሚሆነው እና እንዴት ነው አፕሎድ የምታደርጉት? ወደዚህ እንምጣና ኒው ኦር ፕላስ ምልክቷን ስንነካ ዳታችን ወዳለበት ቦታ ይወስደናል ማለት ነው። ለምሳሌ ክሊክ እናደርግበታለን። ክሊክ ስናደርግ እነዚህን ኦፕሽኖች እናገኛቸዋለን። ጉግል ፎርም አለ፣ ጉግል ቪድስ አለ፣ ስላይድ አለ፣ ሺት አለ፣ ዶክ አለ። እነዚህ የጉግል ምርቶች ናቸው።
እና ፋይላችንን ደግሞ በፎልደር አፕሎድ ማድረግ እንችላለን ጉግል ድራይቭ ላይ በፋይል ወይ ደግሞ በእያንዳንድ ፋይል አንድ ሙዚቃ ሊሆን ይችላል፣ አንድ ቪዲዮ ሊሆን ይችላል፣ ሲቪ ሊሆን ይችላል፣ አንድ ፒክቸር ሊሆን ይችላል። ፋይል ስንል ፎልደር ስንል ግን combination of files which are placed in one area ደግሞ ፎልደር ነው የምንለው እና መጀመሪያ ላይ ከፈለገን ጉግል ድራይቭ ላይ አንድ ፋይል ብቻ ለማስቀመጥ ከፈለገን ለምሳሌ እኔችኛው አንድ ቪዲዮ ብቻ ማስቀመጥ ፈልጋለሁ። እዚህ ጋር ምን ይለኛል? አፕሎድ ዋን አይቴም ኮምፕሊት ሲያደርግ እችኛው ቲክ ትሆናለች። ፋይልም እዚህ ጋር ይቀመጣል። ይሄ አንድ ፋይል ነው። ዋን ሞር ኤግዛምፕል ፕላስ እናደርጋለን። ፋይል አፕሎድ እንላለን። ወደ ኮምፒውተራችን ሳይን ኢን ወደምትፈልጉት እናንተ ዳውንሎድ ውስጥ መግባት ትችላላችሁ። እኔ ዲስክቶፕ ላይ ነው ያለሁት። እየተመለሳችሁ ፒሲ ላይ የገባችሁ ወደምትፈልጉት ሄዳችሁ አንድ ዳታ ማስገባት ትችላላችሁ። እና እኔም እዚህ ጋር ነው ያለሁት። ሳይን ኢን ኦፕን እላለሁ። ሁለተኛ ምን ያደርጋል? እዚህ ጋር ያስገባዋል ማለት ነው። አያችሁ፣ ሁለት ፋይል ጉግል ድራይቭ ላይ ማስቀመጥ ችያለሁ። ይሄ ምንድነው? በፋይል ነው። በፎልደር ሲሆንስ ፕላስ እንነካለን፣ ፎልደር አፕሎድ እንላለን። ወደ ዲስክቶፕ እንመለስና የፈለግነውን እዚህ ጋር ዩቲዩብ የምትሏን ፎልደር አፕሎድ ሳደርግ ምን ይለኛል? 32 ፋይሎች ይሄ ፎልደር ውስጥ አሉ ይለኛል። አፕሎድ ብል 32ቱንም ፋይሎች በአንድ ፎልደር አርግቶ ምን ያደርጋል? ታች ያመጣዋል ማለት ነው። አፕሎድ እንላለን። ከዚህ አፕሎድ እያደረገ ነው። ከዚህ እንደምታያችሁ እየቆጠረ ነው። በዚህ መልክ ፋይልም ፎልደርም በቀላሉ ማስቀመጥ እንችላለን ማለት ነው። ይሄኛው እናንተ ብቻ መጥፋት የለበትም፣ መረሳት የለበትም። ስልኬ ቢሰረቅ ፋይሉ ያስፈልገኛል፣ ኮምፒውተሬ ድንገት ቢበላሽብኝ ፋይሉ መጥፋት የለበትም ብላችሁ የምታምኑ ከሆነ ሁሉንም ፋይሎቻችሁን ምን ታደርጋላችሁ? ኦንላይን ገብታችሁ ጉግል ድራይቭ ላይ ኪፕ ማድረግ ጠበቅባችኋለሁ ማለት ነው። ይሄኛው ትንሽ ብዙ ስለሚሆን ካንስል ላድርግና እኔ ላሳያችሁ። እናንተ በዚህ መልክ ማስቀመጥ ትችላላችሁ ማለት ነው። ሌላው እዚሁ ፕላስ ምልክት ላይ ነው ሁሉም ነገር ማየት የምንችለው። አድርገናል፣ ፎልደር አፕሎድ አድርገናል። ጉግል ዶክመንት ምንድነው? ጉግል ፎርም ምንድነው? ጉግል ሺት ምንድነው? እዚህ ጋር መጠቀም እንችላለን። አክቹአሊ ለምሳሌ ጉግል ፎርም እዚህ ጋር ብንገባ እናገኘዋለን። ካልሆነ ግን እዚህ ጋር ብንገባ ለምሳሌ ጉግል አፕ ላይ ስንገባ ጉግል ፎርም ችኛው ነች፣ ከዚህ መጠቀም እንችላለን። ካልሆነ ግን እዚሁ ኒው እያለን ጉግል ፎርም ክሬት ማድረግ እንችላለን ማለት ነው። ጉግል ፎርም እንዳስፈላጊነቱ ነው። ለምሳሌ ዳታ ኦንላይን ጋዘር የምታደርጉ ከሆነ ወይ ደግሞ ክፍያ ኦንላይን የምታስከፍሉት ከሆነ አንዱ የምትጠቀሙበት አንድ የጉግል ካምፓኒ ፕሮዳክት ነው ማለት ነው ጉግል ፎርም። ለምሳሌ እኛ እንደ ትምህርት ቤት ለምሳሌ ወራዊ ክፍያ የሚከፍሉ ተማሪዎች ካሉ ጉግል ፎርም ላይ ማስከፈል እንችላለን። ወይ ደግሞ ኩዌሽነሪ አንዳንድ ጥያቄዎች፣ አንዳንድ ፈተናዎች በዚህ መልክ እናዘጋጅና ጉግል ፎርም ላይ ተማሪዎች ቤታቸው ሆነው ለምሳሌ ብላንክ እንላለን፣ ቤታቸው ሆነው ሊንክን እንልካለን። ለምሳሌ እዚህ ጋር ፈተና ቢሆን ቴስት ብዬ እዚህ ጋር ዲስክሪፕሽን እንሰጣለን። ለምሳሌ ቼነስ ሌቨል 1 ቴስት ልበል እና እዚህ ጋር ኩዌሽኖቹን እንጽፋለን። ለምሳሌ what is ኮምፒውተር ይላለው። ኦፕሽን ማድረግ እችላለሁ ወይ ደግሞ እዚህ ጋር መልቲፕል ቾይስ ነው። ካልሆነ ሾርት አንሰር እንዲጽፉ ከፈለኩኝ በዚህ መልክ እዚህ ጋር ልጆቹ መጻፍ ይችላሉ ማለት ነው። እቺኛውን ፐብሊሽ እንላለን። ይሄኛውም ሌላ ሌሰን ስለሆነ በሌላ ቪዲዮ ኮሜንት ላይ ካስቀመጣችሁ ሊሰራላችሁ ይችላል። ጉግል ፎርም ምንድነው ጥቅሙ፣ እንዴት ነው የምንጠቀምበት ብላችሁ ኮሜንት ካደረጋችሁ ሊሰራላችሁ ይችላል። ለጊዜው ግን በዚህ መልክ መስራት እንችላለን እና ፐብሊሽ አደርጋለሁ፣ ሊንኩን ሰንድ አደርጋለሁ ወይ ቴሌግራም ግሩፓቸው ላይ ወይ ደግሞ ኢንዲቪጁዋል ነምበራቸው ኢሜይላቸው ላይ እዚህ ጋር ክሬት ያደረኩትን ሊንኩን ነው የምልከው። ሊንኩን ክሊክ ሳደርጉ ወደ አንድ ብራውዘር
ይወስዳቸዋል። ኦንላይን ገብቶ ፈተናውን ሰርቶ እነሱ ደግሞ ምን ያደርጋሉ? ሰሚት ያደርጋሉ። ክፍያም ቢሆን እንደዛ ነው። የሆነ አፕሎድ የሚያደርጉበት እዚህ ጋር ኦፕሽኖች ስላሉ ማለት ነው። እና ጎግል ፎርም፣ ጎግል ዶክመንት፣ ጎግል ሺት ሁሉንም ምን ማድረግ እንችላለን? ጎግል ድራይቫችን ላይ ማስቀመጥ እንችላለን ማለት ነው። አያቸው አሁን እዛ ጋር ክሬት ያደረግነውን እዚህ ጋር አስቀምጦልኛል ማለት ነው። እና ፊውቸሩ ብዙ ነው። የጎግል ድራይቭ ዳታ ማስቀመጥ እንችላለን። ማስቀመጥ ብቻ ሳይሆን ደግሞ ለምሳሌ አሁን እችኛውን እናንተን ለማሳየት ስለሆነ አልፈልገውም እዚህ ጋር እንድቀመጥ፣ ምክንያቱም ጂቢ ይይዝብኛል። 15 ጂቢው ትንሽዬ ቦታ ስለሚይዝ ይቀንስብኛል እና ማጥፋት እንችላለን። እዚህ ጋር ስሪ በተን እዚህ ጋር ያለችዋ ሞር አክሽን የምትለው ውስጥ እንገባና ሙቭቱ ትራሽ ውስጥ ማስቀመጥ እንችላለን። ከዚህ ኦልሬዲ ጠፍቷል። ይሄኛውንም በዛው ተመሳሳይ ሙቭቱ ትራሽ እንላለን። ሁሉንም ሰብስቦ የት ጋር ነው የሚያስቀምጣቸው? እችኛውን ትራሽ የምትለው ውስጥ ነው የምናስቀምጠው። ልክ እኔ ፎልደር እኔ ፒክቸር ከኮምፒውተራችን ስናጠፋ ሪሳይክል ቢን ውስጥ እንደሚያስቀምጥ ይሄኛውም ጉግል ድራይቭ የምናጠፋቸውን ፋይሎች ፎልደሮች ትሬሽ ውስጥ ነው የሚያስቀምጠው። ለምሳሌ አሁን የደለትናቸውን እዚህ ውስጥ ገብቼ ቼክ ማድረግ እችላለሁ። እዚህ ጋር አለ ማለት ነው። እነዚህ ምን ማድረግ እንችላለን? ሙሉ በሙሉ ኮንትሮል ፕላስ ኤ እያደረግን እነዚህን ምን እናደርጋቸዋለን? እናጠፋቸዋለን ማለት ነው። እና ዲሌት ፎር ኦቨር ይሄኛው ስናደርግ ኖርማሊ ባዶ ይሆናል። 15 ጂቢ ፍሪ ይሆንልናል፣ ቦታ የያዘውን ይለቅልናል ማለት ነው። እና ከዚህ አጥፍተን ትሬሽ ውስጥ ሲቀመጥ ኦልሬዲ ጂቢ ላይ ነው ያለው፣ ወይ ደግሞ ከ15 ጂቢው አንዱን ቦታ ይዟል። እና ትሬሽ ውስጥ ገብተን ሪሙቭ ስናደርገው ግን ሙሉ በሙሉ ፍሪ ነው የምናደርጋቸው ማለት ነው። ወደ ማይ ድራይቭ ልመለስና ለምሳሌ ይሄኛውን እዚህ ጋር ኪፕ አድርጌያለሁ፣ ሪሙቭ ማድረግ እችላለሁ። ካልሆነ ደግሞ ሌላ ኦፕሽኖች አሉ። ዳውንሎድ ማድረግ እንችላለን። ማለት ዳውንሎድ ስናደርግ ከጉግል ድራይቭ ወደ ኮምፒውተራችን ወደ ሃርድ ዲስካችን ነው የሚቀመጠው ማለት ነው። ሌላ ሼር ማድረግ እንችላለን። ለምሳሌ እችኛውን ሳይን ኢን ለአንድ ግለሰብ መላክ ከፈለኩ ሼር ላይ ገባለሁ። እችኛው ሼር የምትለውን እነካና እዚህ ጋር አድ ፒፕል ግሩፕ ስፔስ እንደ ካሌንደር ኢቨንት ስለኛል። እኔ ለአንድ ጓደኛ መላክ ከፈለኩ ክሊክ አደርግበታለሁ። በኢሜይሉ መላክ እችላለሁ። ለምሳሌ ለቶማስ መላክ ከፈለኩ እችኛውን ሰንድ አደርጋለሁ፣ ይሄድለታል ማለት ነው። ካልሆነ እችኛውን ሊንኳን ስነካ ኮፒ ሊንክድ የምትሏን ስነካም እዚህ ጋር ለዛኛው ሰው ክሊክ ሳደርግ ይመጣል፣ ሊንኩን ሄዳል። ሴንድ ማድረግ ብቻ ነው የሚጠበቅብኝ ማለት ነው። እና ምን ማድረግ እንችላለን? ሪሙቭ ማድረግ እንችላለን፣ ሼር ማድረግ እንችላለን፣ ዳውንሎድ ማድረግ እንችላለን ማለት ነው። እና በዚህ መልክ ጉግል ድራይቭን አክሰስ ማድረግ እንችላለን።